ሚኪያስ የሚባል ልጅ ነበር። ነገር ግን ሁሉም ሰው ማይክ ይሉት ነበር። ጓሮው አንድ ግቢ ብቻ ሳይሆን እምቅ መንግስት በሆነች ትንሽ ከተማ ዳርቻ ይኖር ነበር። ጠቃሚ ነገሮች የመቃብር ቦታ ነበር፣ የተሰበረ ብስክሌት፣ የተጣመመ የፕላንክ ክምር፣ የበረንዳ መውረጃ አጽም ቅሪት፣ እና እንደ ሰነፍ መብረቅ ፀሐይን የሚይዝ የመዳብ ሽቦ ግርግር። የሚኪ እጆች ሁልጊዜ በቅባት ወይም በቀለም ይቆረጣሉ። ምክንያቱም ሌሎች ልጆች ጨዋታ ሲጫወቱ፣ ሚኪ መፍትሄዎችን ሰርቷል። ታላቁ ፕሮጀክቱ በቤተሰብ ጋራዥ ውስጥ ይኖር ነበር። አባቱ ዘክምር ብሎ ጠራው። እናቱ የእሳት አደጋ ብላ ጠራችው። ማይኪ ዘድንቢጥ ብላ ጠራችው። ለብዙዎች አይን አውሮፕላን አልነበረም። ከአሮጌ የካምፕ ድንኳን ከጠፋው ሸራ የተሸፈኑ የፕላንክ የጎድን አጥንቶችና የልብስ ማጠቢያ መስመር ኬብሎች የተፈጠሩ ፍጥረታት ነበሩ። ልቡ ከአጎቱ የሳር ማጨጃ ማሽን የተስተካከለ ሞተር ነበር፣ እና ኮክፒቱ የጎካርት መቀመጫ የተሰነጠቀ የፕላስቲክ ቅርፊት ነበር። በእኩል ክፍሎች፣ ቦልት፣ ዊንጣ እና ግትር እምነት አንድ ላይ ተይዟል። ህልሙ ቀላል ነበር። ከተማዋ በሸለቆ ውስጥ ተቀምጣ ነበር። በምዕራባዊው በኩል ያሉት ኮረብቶችም ለስላሳና አረንጓዴ ጫፎች ሆኑ። ዋናው ፈተና፣ ብቸኛው አስፈላጊው፣ የዳውን ዳሽ ነበር። ፈተናው ከታችኛው ሜዳ ተነስቶ በንብረቱ ዳርቻ ላይ ያለውን የድሮውን የጥድ ዛፍ ማጽዳት እና በሌላኛው በኩል ባለው ሜዳ ላይ ከመንካት በፊት የሃንተር ሪጅን ጫፍ ለመሻገር በቂ ከፍታ ላይ መውጣት ነበር። ማንም ሰው በቤት ውስጥ በተሰራ አውሮፕላን ውስጥ አድርጎት አያውቅም። እንደ እውነቱ ከሆነ ማንም ሞኝ ሆኖ አያውቅም። የማይኪ እውነተኛ ተቃዋሚ ኮረብታው አልነበረም፣ ኮሊን የሚባል ልጅ ነበር። ኮሊን ሙሉ በሙሉ ጥርት ያለ እና ሊገመት የሚችል ስኬት ነበረው። ትክክለኛ፣ በሱቅ የተገዛ በነዳጅ የሚሰራ ሞዴል አውሮፕላን ነበረው፣ ለስላሳና በርቀት ቁጥጥር የሚደረግበት። በታችኛው ሜዳ ላይ በሰፊው፣ እብሪተኛ ክበቦች ይበረው ነበር። ሞተሩም እንደ ቁጣ ቀንድ ይጮሃል። የማይኪን ፈጠራ የማገዶ እንጨት ብሎ ጠራው። ያ ነገር የሚበርበት ብቸኛው መንገድ፣ ኮሊን ፈገግ ይላል፣ ከገደል ላይ ቢወድቅ ነው። የበጋው የመጨረሻ ሳምንት ደረሰ። ፈተናው ተጠናቀቀ። መላው ሰፈር ትንፋሹን የዘጋ ይመስላል። ማይኪ የመጨረሻ ማስተካከያዎቹን አደረገ። ሲነቀሉ የሚዘፍኑ ገመዶችን አጠበበ። የመቆጣጠሪያ ቦታዎችን፣ ከተጠነከረ የዘይት ጨርቅ የተሰሩ ኤይለሮን ተመለከተ። የቤንዚን እና የተስፋ ድብልቅን ወደ ትንሹ ማጠራቀሚያ ውስጥ አፈሰሰ። ንጋት እንደ ዕንቁ እና አሪፍ። ጥቂት ሰዎች በታችኛው ሜዳ ላይ ተሰብስበው ነበር። የማወቅ ጉጉት ያላቸው ጎረቤቶች፣ ተጠራጣሪ ጓደኞች፣ ኮሊን እጆቹን አጣምሮ እና የሚኪ ወላጆች፣ የንጹህና የፍርሃት ፍቅር መግለጫዎችን ለብሰዋል። ማይኪ ወደ ጎካርት መቀመጫ ወጣ። የአያቱን የድሮ የቆዳ በራሪ መነጽር በዓይኖቹ ላይ አወጣ። በመቆጣጠሪያዎቹ ላይ ያሉትን እጆቹን፣ ከመጥረጊያ እጀታና ከብስክሌት ብሬክ ማንሻዎች የተሰራ ጆይስቲክ ተመለከተ። ለተወሰነ ጊዜ ጥርጣሬው በሆዱ ውስጥ ቀዝቃዛ ድንጋይ ነበር። እንጨት እና ሽቦ ብቻ ነው። ጥርጣሬው በሹክሹክታ ተናገረ። የቆሻሻ ክምር ብቻ ነው። ከዚያም የእያንዳንዱን ቁራጭ ስሜት አስታወሰ። የስፓርን ለስላሳነት፣ የኬብሉ ፍጹም ውጥረት፣ በእሱ እንክብካቤ ስር ሕያው የሆነው የሞተር ሳልና ትንፋሽ። ይህ ቆሻሻ አልነበረም። በአንድ ተስፋ ውስጥ የተጣበቁ ትናንሽ ድሎች ነበሩ። ጥልቅ ትንፋሹን ወስዶ ብሬክን ለቀቀውና ስሮትሉን ገፋው። ድንቢጡ ወደ አየር አልዘለለም። ከመሬት ጋር ተከራከረ፣ ተናደደ፣ ተቃወመ። እንደ መሳሪያ ሳጥን ወደ እብጠቱ ሜዳ ተንቀጠቀጠ። ሕዝቡ ዝም ብሎ ተመለከተው።
የኮሊን ፈገግታ የንጹህ እብሪት ቁራጭ ነበር። ነገር ግን ከዚያ በኋላ መንኮራኩሩ ተለወጠ። እብጠቶቹ እየራቁ ሄዱ። አየሩ በድንኳን ሸራ ክንፎች ላይ በፍጥነት እየፈሰሰ፣ የማንሳት ተስፋ በሹክሹክታ መናገር ጀመረ። በመጨረሻ፣ እምቢተኛ በሆነ እብጠቱ፣ መንኮራኩሮቹ ከምድር ወጡ። ከሕዝቡ አንድ ትንፋሽ ወጣ። እየበረረ ነበር። በሚያምር ሁኔታ አልነበረም፣ ግን እየበረረ ነበር። ጫጫታ፣ እንጨት የሚመስል ድንቅ የእንጨትና የፈቃድ ወፍ ነበር። ማይኪ ወደ አሮጌው ጥድ፣ የመጀመሪያው መሰናክል፣ መራው። ዱላውን ገፋው። አውሮፕላኑ ተንቀጠቀጠ። ክንፉን ጠመዘዘ እና ለአንድ ሰከንድ ያህል ልብ የሚሰብር ወደ ቅርንጫፎቹ ቀጥ ብሎ ያነጣጠረ ይመስላል። ከዚያም ተነስቶ ጥዱን በእጅ ስፋት አጸዳ። አንድ ፈተና ወደ ታች። አሁን የሃንተር ሪጅ ቁልቁለት ላይ፣ ትንሹ ሞተር ወደ ላይ ከሚወጣው አየር ጋር ተጣበቀ። የአውሮፕላኑ መውጣት በጣም ቀርፋፋ ነበር። ቅርፊቱ ወደ ሌላ አቅጣጫ የሚሄድ ይመስላል። ቅርብ አይደለም። የኮሊን ፈገግታ ጠፋ። በአለማመን እይታ ተተክቷል። ከኮረብታው አጋማሽ ላይ ሞተሩ ሳልገባ፣ ከጭስ ማውጫው የተነፈሰ ጥቁር ጭስ ተንፋ። ሕዝቡ አቃሰተ። ቀዝቃዛው የጥርጣሬ ድንጋይ በማይኪ ደረት ውስጥ ተመለሰ። ኃይሉን እያጣ ነበር። ከኮረብታው አጠገብ ሊቆም ነበር። በጣም ሕዝባዊ፣ በጣም የሚያም ውድቀት። በዚያ ቅጽበት ማይኪ ኮረብታውን ለመዋጋት መሞከሩን አቆመ። ነፋሱ አስታወሰ። ጠዋት ላይ በዚህ ቁልቁለት ላይ ሁልጊዜ እንዴት እንደሚነፍስ አስታወሰ። የሙቀት ሞገዶችን እየጋለበ። ኃይለኛ ማሽን እየበረረ አልነበረም። በቁጣ ረዳት ተንሸራታፊ እየበረረ ነበር። አፍንጫውን በትንሹ ወደ ታች በመግፋት ለፍጥነት ትንሽ ከፍታ በመለዋወጥ እዚያ እንደሚገኝ የሚያውቀውን ሞቃታማ አየር ወደ ላይ ገባ። የስፓይሮ ካውግ ሞር መኪና ገመድ እንደሚይዝ ቴርሞሜትር ወጣ። ወደ ላይ ወጣ። ሞተሩ የመጨረሻውን ጠንካራ ፑተር ሰጠና ሪትሙን እንደገና አገኘ። በመጨረሻው ግፊት፣ ደንዝዛዛው ውብ የሆነው መሳሪያ በሃንተር ሪጅ ጫፍ ላይ ወጥቶ ከእይታ ወጣ። በቤት በኩል የነበሩት ሰዎች ሙሉ በሙሉ ጸጥ አሉ። ከዚያም፣ ከኮረብታው በላይ፣ ሰሙት። ማይኪ እንደ ምልክት ከተጠቀመበት የብስክሌት ቀንድ አንድ ረጅም የድል ድምፅ አድርጎታል። ከደቂቃዎች በኋላ፣ ማይኪ ከሩቅ ሜዳ በመንገዱ ላይ ሲሄድ መጣ። መነጽሩ በግንባሩ ላይ ተገፋ። አቧራማውን ፊቱን ከፈለው። ድንቢጡ ከጎኑ ነበር። የአፍንጫው መንኮራኩር ከሻካራ ማረፊያው ተሰበረ። አንድ የክንፉ ጫፍ ተቧጨረ። ግን በመሰረቱ ምንም አልሆነም። ኩራት ይሰማው ነበር። ኮሊን ወደ አውሮፕላኑ ዞረ። ከዚያም ወደ ማይኪን ተመለከተ። ለረጅም ጊዜ ምንም አልተናገረም። በመጨረሻም ጭንቅላቱን ነቀነቀ። አሁንም ካየሁት አስቀያሚ ነገር ነው አለ። ከዚያም በጸጥታ፣ እንዴት ያንን የሙቀት መጠን እንዲይዝ አደረግከው? ሲል ጨመረ። ማይኪ ፈገግ አለ። ሚስጥሩ ያ ነበር። ሰማዩ ማሽንህን እንዲቀበል ማስገደድ አልነበረም። አየሩን ማዳመጥ፣ የፍጥረትን እውነተኛ ተፈጥሮ መረዳት። እንደ ያልተሳካለት ጄት ሳይሆን እንደ መደነስ የተማረ የኮረብታ ቁራጭ፣ እና በእሱ ላይ እምነት የመጣል ድፍረት ማግኘት ነበር። በዚያ ከሰዓት በኋላ ሁለት ወንዶች ልጆች ጋራዥ ውስጥ ነበሩ። አንደኛው የማንሳት መርሆዎችን እያብራራ ነበር። ሌላኛው ቁልፍ ይዞ ነበር። ከፊታቸው፣ በአዲስ የፕላስቲክ ቁራጭ ላይ፣ አዲስ የተጋራ ፕሮጀክት የመጀመሪያ የእርሳስ መስመሮች ነበሩ። ሁለት መቀመጫዎች ነበሩት። ድሉ በኮረብታ ላይ ብቻ አልነበረም። ድንቅ ከሱቅ መደርደሪያ ብቻ እንደሚመጣ ሐሳብ ላይ ነበር። ማይኪ ከቆሻሻ መጣያ አውሮፕላን ገንብቶ ነበር። ነገር ግን ከሁሉም በላይ ድልድይ ገንብቶ ነበር። እና ያ ትልቁ የምህንድስና ስኬት ነበር።